ድሮ ያገለግልበት ወደ ነበረው ገነት ቸርች ሄዶ እኔ የዚህ ቤተክርስቲያን አባል አይደለሁም እንዲል ያስገደደው የሆነ ነገር ነበር። እሱንማ ነግራችኋለሁ። ፕላስ ምልክቷን ተጫኑልኝ። ዩቲዩብ ጋር ሄዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የኤልያስ አርአያ ሰላም ስዩም ነበረ፣ የሮሃ ባንድ ሊድ ጊታሪስት ማለት ነው። ሰላም ስዩም ከተወሰነ ወራት በፊት ወቸው ጉድ ፖድካስት ላይ ቀርቦ ነበረ። የወቸው ጉድ ፖድካስት አሜሪካ ያለው ማለት ነው። በቅርቡም አፍሮናይል የተሰኘውን ከዴቮን ዘትራጋ አልበም ለቀው ነበረ። እንድታውቁት ምክንያት እየሰጧችሁ ነው። ባይ ዘ ወይ ሰላም ስዩም ማለት በጣም ሂዝ አ ሂውጅ አርቲስት። ኤልያስ ሰላም ስዩምን ማታ ማታ በህብረት ርኢት ቁጭ ብሎ ይከታተለው ነበር። ሰላም ስዩምን እንዲከታተለው የሆነ ሰው ሪኮመንድ ስላደረገው ነበረ። ባይ ዘ ወይ ኤልያስ ነዳጅን በጀሪካን ይቀዳበት የነበረ የሆነ ማዲያ ነበረ። የሱ ማዲያ ባለቤት አቶ መለስ ይባሉ ነበር እና አቶ መለስ ኤልያስን የጊታር ፒክ መጫወቻዋ ይዞ ያዩታል። ይቺ ነገር ምንድናት ምናምን ይሉታል። ኤልያስም ይቺ የጊታር መጫወቻ ነች፣ ጊታር ፒክ ትባላለች ምናምን ይላቸዋል። አንተ ልጅ ጊታር መጫወት ትችላለህ? አሁኑን ወደ ቢሮ ይወስዳሉ። ጊታር መጫወት ካልቻልክ ግን እቀጣለሁ ይሉታል። አረ ኖርማል ነው እችላለሁ ምናምን። ከዛ ወደ ቢሮአቸው ይዘውት ይሄዳሉ። ቢሮአቸው የነበረችውን ጊታር አውጥተው ይሰጡታል። እሱም በደንብ አድርጎ ይጫወትላቸዋል። ከዛ በኋላ ነበረ ሰላም ስዩምን እንዲሰማ ሪከመንድ ያደረጉት። እናም በ92 አፍሮ ሳውንድ በኢቲቪ ይታያሉ። ኤልያስ እዛ ጊታር ይዞ እየተጫወተ ምናምን በቲቪ ይታያል ማለት ነው። ድሮ ቸርች ያውቁት የነበሩት ፕሮቴስታንቶችንም ማለት ነው ኤልያስንም በጣም መተቸት ይያያዙታል። የጌታ ልጅ የሰይጣን ጭሰኛ ሆነ ምናምን እያሉ ማለት ነው። በሱ ብቻ አልነበረም ባይዞ ይቺ ክለብ ይሰራት የነበረችውን ይቺ የተስፋፋች ወሬ ነበረች። በሷ ምክንያት ነበረ ሲተቹት የነበሩት። እናም ገነት ቸርች ሂዶ እኔ ካሁን በኋላ የገነት ቸርች አባል አይደለሁም ምናምን ይላቸዋል። በዚህ አይነት ትችት ማለት ነው ኤልያስ በጣም የታመሰበት ጊዜ ነበረ። በአፍሮ ሳውንድ የተፈጠረ አለመግባባትም ነበረ። እሱም በጣም ያምሰዋል። እሱም ምንድነው የረጅም ጊዜ ባልንጀሮቹ የነበሩት እነ ዮሐንስ ጦና፣ ቢንያም በድሩ ከሀገር የወጡበት ሰሞን ነበረ። እነሱም በመተካት ደግሞ ያ የድሮ ጓደኛው የነበረ ዳንኤል ክንደያ የተባለው መጀመሪያ አልበሙ ላይ የተሳተፈ ልጅ እሱ ይቀላቀላል። ሌላ ምስጋና ሙላት የሚባል ልጅም ነበረ፣ እሱም ይቀላቀላል ወደ አፍሮ ሳውንድ። ግን ነገሩ መስራት አልቻለም። ወርክአውት ሊያደርግላቸው አልቻለም። ሰዎቹ እርስ በራሳቸው መስማማት ስላልቻሉ ግማሾቹ አፍሮ ሳውንድ ለቀው ይወጣሉ። ይቺ ከቴዲ አፍሮ የነበረችው አለመግባባትም በዚህ ሰዓት ላይ እየጀመረች እንደሆነች እገምታለሁ። ብቻ እንደዛው ነው። ኤልያስና ሁናንተ የተባለ ሌላ ጓደኛው ሌላ ባንድ ይመሰርታሉ። ዜማ ላስታስ የተባለ ባንድ ማለት ነው። ስራ ሲጀምሩ በጣይቱ ሆቴል ነበር የጀመሩ። ከዛ ወደ ቡፌ ደላ ጋር ይዘዋወራሉ። ከዛ በኋላ ደግሞ ወደ ህብረት ርኢት ላይ መታየት ይጀምራሉ። ወርቃማ የሚባለው ጊዜ የመጣውን ከዛ በኋላ ነበረ። በዛን ሰዓት ኤልያስ አዲስ የሆነ ፍሌቨር የሙዚቃ ፍሌቨር ይዞ ነበር የቀረበው። የፈረንጆችን ሚሊኒየምን በማስመልከት ወደ ሀገራቸው የሚመለሱ የኢትዮጵያ አርቲስቶች ከነሱ ጋር ሆኖ መድረክ ላይ ለመጫወት እድል ያገኛል። እናም ኮንሰርቱ የሚዘጋጀው አዲስ አበባ ስቴዲየም ውስጥ ነበር። እናም ኤልያስ አዘሊድ ጊታሪስት ሆኖ የባንዱ አባል ይሆናል። እናም ከአስቴር አወቀ ጎን ሆኖ ጊታሩን ሲጫወት በቲቪ ያዩታል ሰዎች። ኤልያስ በቲቪ ታየ ማለት ደግሞ ትችቱ 10 እጥፍ ሆነ ማለት ነው። እናም ኤላ የመጀመሪያውን መኪና እዚህ መድረክ ላይ በሰራው ገንዘብ ከሌላ ካጠራቀመው ገንዘብ ጋር ጨምሮ ነበር የገዛት። ከዛ በኋላ ነበረ ከነ ጥላሁን ገሰሰ ከነ ሚኒሊክ ወስናቸው ጋር ከነሱ አብሮ የመጫወት እድል ያገኘው። ዜማ ላስታስን ባይዞ ያልረሳውም ስቲል ከዜማ ላስታስ ባንድ ጋር እየሰራ ነው። ጊዜው ሐምሌ 8 ነበረ በ1993 ኮካ ኮላ ያዘጋጀው ኮንሰርት ነበረና ከቴዲ አፍሮ ጋር ሆነው አጅቦት መድረክ ላይ ተጫውተው ነበር። በዛን ሰዓት የኛ ቸርች ናት እንዲህ ታዋቂ ያደረገችው ኤልያስን እያሉ ሰዎች ደግሞ በትላልቅ የወንጌል መርሃ ግብሮች ስሙን ያብጠለጥሉት ጀመሩ። የሚሰራበት ክለብ ውስጥም ሳይቀር ማለት ነው ለድብድብ የሚጋብዝ ትዕይንቶች ያጋጥሙት ነበር። የኤልያስ አብሮ አደግ ጓደኛው ነበረ ሳሙኤል ደሳለኝ የሚባል። እናም ኤላ ለመጀመሪያ ጊዜ በቲቪ በታየበት ማግስት ሳሙኤልን ይጠራውና እዚህ ሰፈር ስለኔ ምን እየተወራ ነው እስኪ ሐቁን አውራ ምናምን ይለዋል። ሳሚም አረ ምን እሺ ኤላ በቃ ያሉትን ይበሉ አንተ የራስህን ምናምን ጭው ያራምድ ምናምን ይለዋል። ግን የሆነ የሚያስቅ ነገር ተናግሮት ነበር። በቲቪ ሲታይ ኤላ ሸሚዙን አዛንፎ ነበረ ቁልፉን እንትን ያለው እና በሸሚዝ ሙድ ስንይዝብህ ነበረ ሌላ የተወራው ነገር ግን በቃ ላሽ በሉ ምናምን ይለዋል። ኤልያስ ብቻውን ትዳር ሳይኖረው የነፍስ ጓደኛም ሳይኖረው ማቆ ብቻውን እንዲሞት ያደረገው የሆነ ምክንያት ነበር። እንደ ሚካኤል በላይነህ አባባል ማለት ነው ከሃይማኖት መድረክ እንኳን ባይርቅ ይሻለው ነበረ። ከዛ በኋላ ነበረ ሰላሙን ያጣው ኤልያስ። ምክንያቱም ኤልያስን መንካት አላቆምም፣ እሱም እነሱን መንካት አላቆምም። ከራሱ ጋር ሙግት የያዘ ነበረ ኤልያስ እንደ ሚኪ አባባል። እና እንደዚህ አይነት ምክንያቶች ነበሩ ኤልያስ የመድረክ ስራ ይቅርብኝ ብሎ በሩን ዘግቶ የስቱዲዮ ስራ የጀመረው። ያው ለሀገሪቷ ሙዚቃ ለውጥ እንዳመጣ ሁላ ለጤናው ጠንቅ የሆነበት ምክንያት ይሄ ነበር። ብቻውን በር ዘግቶ መቀመጥ፣ አብዝቶ መጠጣት፣ መስከር፣ ማጨስም የጀመረው ከዛ ጊዜ በኋላ ነበር። መጽሐፍ ቅዱስንም አስቀምጦ ልብ ወለድ ማንበብ የጀመረበትም ጊዜ ነበር። ከባንዱ ጋር በሳምንት 4 ጊዜ ነበር የሚገናኙት። ሐሙስና አርብ ሙዚቃ ለማጥናት፣ ቅዳሜና እሁድ ደግሞ መድረክ ላይ ለመስራት። ኤልያስ ከሀገር ውጭ የነበረው የአውስትሪያዊ ፍራንክ ጋምባሌ አድናቂ ነበረ። ጋምባሌ
ጓደኞቹ የጋምባሌን ሙዚቃ አገኙ ማለት በቃ ቀጥታ ይዘውት ወደ ኤልያስ ነበር የሚሄዱት። በተለይ ምስጋና ሙላቱ የሚባል ጓደኛው ማለት ነው ወደ አሜሪካ ባቀናበት ሰዓት በአካል ከፍራንክ ጋምባሌ ጋር ተገናኝቶ ነበር። እናም አልበሙን ገዝቶ በፍራንክ ጋምባሌ አስፈርሞ ወደ ኢትዮጵያ ሲመጣ ቀጥታ ለኤልያስ ነበር የሰጠው አልበሙን እንደ ስጦታ። ጋምባሌ ማለት ባይዙ የጃዝ ፊውዥን ተጫዋች ነበረ ሳልነግራችሁ። እናም ኤልያስ ሙዚቃ የጀመረ ሰሞን ሲኤምኤም የሚባል የመንፈሳዊ ስቱዲዮ ነበረ። ባለቤቱ ክርስቲያን ግራም ይባል ነበረ እና ኤልያስ እዛ ጊታር ለማጥራት ይሄድ ነበር። ሰውየው በኤልያስ ችሎታ ስለተገረመ ስቱዲዮ እሱ ከወጣ በኋላ እንዲዘጋው ቁልፍ ትቶለት ይሄድ ነበር። ጆኒ ራጋ እንደሚለውም ከሆነ ዓለማዊ ሙዚቃ የተለማመደው እዛ ስቱዲዮ ውስጥ ነበር። እንዳሁኑ ጊዜ ኤፍኤል ስቱዲዮ እና ኤብልተን ባልነበረበት ሰዓት ኩቤዝ የሚባል ሶፍትዌር ነበረ ሙዚቃ ፕሮዲስ የሚደረግበት። እናም ይህ ሶፍትዌር ወደ ኢትዮጵያ አምጥተውታል ተብሎ የሚገመቱ የሆኑ ፕሮዲሰሮች ነበር እነ ዮናስ ጎርፌ፣ ዮናስ ጌታቸው እና ጳውሎስ ረጋሳ የሚባሉ ፕሮዲሰሮች ማለት ነው። ግን ዮናስ ጎርፌ ነው ያመጣው ምናምን ይላሉ ወደ ኢትዮጵያ ሶፍትዌሩ። ብቻ ግን መጥቷል ወደ ሀገራችን በዛን ሰዓት። እናም ያመጣው ዮናስ ለሌላኛው ዮናስና ጳውሎስ ስለ ሶፍትዌሩ ማንነት በደንብ ያብራራላቸዋል። ግን ሌላኛው ዮናስ ፊንላንድ የነበረ የሆነ ዘመድ ነበረውና ከሱ አዲስ ቨርዥን ያስልካል። እናም ኤልያስ ሶፍትዌሩ በእጁ እንደገባ ነበረ ወዲያው ወደ ፉል ታይም ፕሮዲሰርነት የተሸጋገረው። በዛ ሰዓት ኤልያስ ለኤፍኤም አዲስ 97.1 በዲጄዚ የሚዘጋጅ ሾው ነበረና ለሱ መግቢያ የሚሆነው በሶፍትዌሩ ተጠቅሞ ነበር የሰራል ሙዚቃው። ይህ አቡጊዳ የተሰኘው የቴዲ አፍሮ አልበምም ለመስራት የተዘጋጀው የሶፍትዌሩ ጥልቅ የሆነ እውቀት ካገኘ በኋላ ነበር።